ሁልጊዜም ድሎች ያሉት ከጠላት ጀርባ ነው። መልካም ቀንን ቆመን እንጠብቃት ወይስ እየሄድን እንጠብቃት? አጨብጭቦ የሚቀበለን ዓለም አይደለም ያለን። ተገዳድረውን ራእያችንን ከምናምነው ፍርሃታችንን እንድናምነው። ሰላም ሰላም ብያለሁ። ዛሬ አንድ ጉዳይ ይዤ ወደ እናንተ መጥቻለሁ። እሱም ጉዳይ ምንድን ነው? መልካም ቀንን እንጠብቃት እንፍጠራት? መልካም ቀንን ቆመን እንጠብቃት ወይስ እየሄድን እንጠብቃት? እነዚህ ብዙ ሰው የሚቸገረው በህይወቱ ሁሉም ሰው መለወጥ ይፈልጋል። ከህይወቱ ፈቅ ማለት ይፈልጋል። አንድ ሰው ከሆነ ቦታ ወደ ሆነ የህይወት አይነት ለመሄድ ብዙ ጊዜ የሚያስፈልገው ነገር ምንድነው? ሐሳብ ነው። ምን ሰርቼ ልለወጥ፣ ምን ባደርግ ነው የሚሻለው የሚለው ነገር በጣም የመጀመሪያው ይሆናል። ነገር ግን አብዛኞቻችን ሐሳብ አለን። ሐሳብ ግን አምነነው ጊዜ፣ ጉልበት፣ ተግባር፣ ገንዘብ አውጥተንበት ከሐሳብነት ወደ ገሃድነት እንዳንቀይረው የሚገዳደረ ነገር ፍርሃት ይባላል። በነገራችን ላይ ስለ ፍርሃት ካነሳ የሰው የኢንቁ ሐሳቦቹ እንዳይፈጽም ከሚገዳደሩ ነገሮች አንዱና ዋነኛው ፍርሃት ከሁለት ነገር ይመነጫል። አንደኛው ያደግንበት መንገድ ማለት ነው። ለምሳሌ አዳዲስ ነገርን የመሞከር፣ የመድፈር፣ የማድረግ ወስኖ ያንን ነገር አክት የማድረግ ነገር እምብዛም አይታይም። ያንንም የሚያደፋፍር ካልቸር፣ የሚፈቅድ ካልቸር፣ ውስጥ ይሄን እንድትሆነው የሚፈቅድ ካልቸር የለም። ስለዚህ ያ በጣም ዶሚኔት ያደርጋል። በይሉኝታ የተከበበ የህይወት አይነት ስላደግን ማለት ነው። ሁለተኛው ምንድነው? ኤንቫይሮንመንቱ ነው። የሚከበን ሰዎች፣ በእኛ ዙሪያ ያሉ ሰዎች መቼም በሐሳብ ደረጃ ስኖር ነው በኢኔ ውስጥ የሚቆየው። ሐሳብ ወደ ተግባር ስመነዘር ግን ወደ ገሃዱ ዓለም ነው የሚወጣው። በዚያን ጊዜ በዙሪያችን ያሉ ሰዎች እኛ ስላሰብነውና በውስጣችን ዲዛይን አድርገን ስለጨረስነው ነገር ሙሉ እይታ ስለማይኖራቸው ብዙ አይነት አስተያየት ይሰጠናል። ብዙ አይነት አስተያየቶች ሲሰጡ አንዳንዶች ያንን ነገር ጀምረው በሆነ ተግዳሮት ምክንያት ፌል ያደረጉ ናቸው አንዳንዶቹ። ነገር ግን ያንን ስህተት አላረሙም፣ ሁልጊዜ ፌሊያሪቲ አለ ብለው ደምድሞ የተመለሱ ናቸው። ስለዚህ እኛን ምን ይሉናል? ጀስት ብዙ አትድም፣ እዚህ የሆነ ቦታ ተርሚኔት ታደርጋለህ ብለው ይነግሩናል። ይሄኛው ቻሌንጅ ስላለ በተቻለ መጠን እኛ የሆነ ነገርን ስናስብ እስከሆነ ድረስ በራሳችን መንገድ መሄድ እንዳለበት፣ ለአስተያየት ማቹርድ እንዳይደለ እርግጠኛ መሆን መቻል አለብን። ምክንያቱም በጅምር ያለ ነገር ለአስተያየት በቂ እስኪሆን ድረስ ነገሮች ኔጌቲቭ ሊታዩ ይችላሉ፣ ፖዚቲቭ ኮሜንቶች ላይመጡልን ይችላሉ። ያ ደግሞ በውስጣችን ያለ ፍርሃትን ተጨማሪ መረጃ፣ ደጋፊ መረጃ ሆኖ ይመጣል። ውስጣችንን ያንን ፍርሃት እንድናምነው፣ ራእያችንን ከምናምነው ፍርሃታችንን እንድናምነው፣ ፍርሃታችን ልክ ነው እንድንልና ራእዮቻችንን ግን እንድንጠረጠራቸው ያደርገናል ማለት ነው። which is a very difficult part of life ነው። እችን ፓርት ታግሎ ማሸነፍ፣ ራስን ለሪስኮቹ ጭምር በተዘጋጀ ማንነት ራስን አዘጋጅቶ ማውጣት ግን በትልቁ በህይወታችን ላይ ፕሮግረስ እንድናይ ያደርጉናል። because ድል ያለው ምንጊዜም ከጠላት በስቲያ ነው። ከጠላት በስቲያ ነው። አንድ ሰው የሆነ ጦርነትን ሲዋጋ የሱ ጠላት ሆኖ የሚመጣው አካል ከሱ ጀርባ እየተከላከለው ያለ ነገር አለ እና ያ የሚከላከለው ኃይል ጦረኛ ይባላል። ያ ደግሞ ጠላት ነው። እሱ አሸንፈን ካለፍን
ከሱ ጀርባ የፈለግነው ነገር ኦልሬዲ ይጠብቀናል። ስለዚህ ምንጊዜም ድሎች ያሉት ከጠላት ጀርባ ነው፣ ከተግዳሮት ጀርባ። እሱን በጥበብ በጥንካሬ በብልሃት አሸንፎ ማለፍ የፈለግነው ነገር እንድንረከብ ያደርገናል። ስለዚህ ምንጊዜም አጨብጭቦ የሚቀበለን ዓለም አይደለም ያለን፣ ተገዳድረውን እና ፈረስት ተገዳዳሪያችን የት ነው ያለው? እዚህ እንደነገስ ኢንቫይሮንመንታችን ውስጥ የሚያስተጋቡብን ነገር ነው። እና በነገራችን ላይ ይህንን ቻናል ሰብስክራይብ በማድረግ እንድታበረታቱ ጠይቃለሁኝ። ብዙዎቻችን ውስጥ መልካም ነገር አለ። ያንን ነገር ግን ሼር እንድንደራረግ ፈልጌ ነው ይህን ቻናል የከፈትኩት። ስለዚህ እንድታበረታቱኝ ጠይቃለሁ። አመሰግናለሁ። Like and subscribe.